ስሜ አሸናፊ መስቲካ ይባላል። በሙያዬ ሰዓሊ ነኝ። በልጅነቴ ሰዓሊ የመሆን ፍላጎት አይደለም የነበረኝ። የመጀመሪያ ኳስ ተጫዋች መሆን ነው ፍላጎቴ የነበረው። ብዙ ረዥም ሰዓታችን የምናሳልፈው ከጓደኞቼ ጋር ኳስ በመጫወት ነበረ። በሂደቱ ግን እግሬን ተጎዳው። ቤት መሆን ስጀምር ጎረቤታችን ሰዓሊ አለ ጀሚል ሽፋ የሚባል እኔን ሊያጫውት ሲመጣ ወይም እነሱ ቤት ሲሄድ ስዕል ነው የማየው እና ስዕል ሲደረድር አያለው። የእሱን ስራዎች በማየት ቤትም ስሆን ኢንስፓየርድ በመሆን በመሞከር ወደ ስዕሉ ተሳብኩኝ። የኔ ስራዎች ትኩረት የሚያደርጉት በማህበራዊና ፖለቲካዊ ጉዳዮች ላይ የሚያጠነጥኑ ናቸው። ሰውን ትኩረት አድርገው የሰው ልጅ አኗኗር በጣም የሚማርከኝ ነው። ካርታዊ የስነ ጥበብ ማሳያ ጋር የማደርገውም የሶሎ ኤግዚቢሽን ትኩረት የሚያደርገው ማይግሬሽን ላይ፣ ስደት ላይ፣ በዛ ስደት ምክንያት የተፈጠሩትንና ያን ስደትም የፈጠረውንም ምክንያት እንደ መወያያ ሀሳብ አድርጌ ነው ለዚህ ኤግዚቢሽን የማቀርበው። ከዚህ በፊት የተለያዩ ግሩፕ እና ሶሎ ኤግዚቢሽኖች አሳይቻለሁ። በሀገር ውስጥም በውጭም በቶሞካ፣ በጉራማይኔ፣ በፈንድቃ የባህል ማዕከል አሳይቻለሁ። አሁንም ማሳየው አራተኛ ሶሎ ኤግዚቢሽኔ በአርታዊ የስነ ጥበብ ማሳያ ወይም አርታዊ የስነ ጥበብ ጋለሪ ይሆናል። እሱንም መታችሁ እንድትታደሙ ጋብዣችኋለሁ። አመሰግናለሁ።